ዋጋ የከፈለ ማንም የለም። ከኢየሱስ ክርስቶስ ውጪ ትክክለኛ ወዳጅ አፍቃሪ ራሱን በቀራንዮ መስቀል ላይ የሰጠ ማንም የለም። በጣም የሚገርም አንድ እግዚአብሔርን ቃል አካፍላችኋለሁ። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 15 ላይ ያለውን የእግዚአብሔርን ቃል አካፍላችኋለሁ። በእርግጥ ዛሬ በሕይወታችሁ እኔን ማን ይወደኛል? እኔን ማን ይቀበለኛል? እኔን ማን ይሰማኛል? አሁን እንደዚህ ሆኜ በቃ በዚህ ምድር ላይ ይሄን ያህል ጊዜ ኖሬ በቃ ልሞት ነው፣ በቃ ልጠፋ ነው ለምትሉ ዛሬ የምስራች አለኝ። ኢየሱስ ክርስቶስ ይወድሃል። ኢየሱስ ክርስቶስ ይቀበልሃል። ኢየሱስ ክርስቶስ ስላንተ ኃጢአት፣ ስላንቺ በደል በቀራንዮ መስቀል ላይ ንጹሕ ደሙን አፍሷል። በጣም በሚገርም ሁኔታ ኢየሱስ ክርስቶስ በዚህ ምድር ላይ ለሰው ልጆች በወረደበት ጊዜ፣ በእግሩ እንደ ሰው በተራመደበት ጊዜ በጣም በሚደንቅ ሁኔታ በዚህ በሉቃስ ወንጌል ምዕራፍ 15 ላይ የምናገኘው ቃል አለ። እንዲህ ይላል፣ ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበረ። ኢየሱስን ሊሰሙት፣ ኢየሱስን ሊያደምጡት፣ የሕይወትን ቃል ሊሰሙ ወደ ኢየሱስ ይቀርቡ ነበረ። ምክንያቱም ምንድነው? ኢየሱስ ክርስቶስ ኃጢአተኛ አይልም። ኢየሱስ ሌባ አይልም። ኢየሱስ ቀራጭ አይልም። እና ኢየሱስ ክርስቶስ የሚጠላው ኃጢአትን ስለሆነ፣ አንተን ስለሚወድ፣ አንተን ስለሚያፈቅር ኢየሱስ ክርስቶስ እነዚህ ቀራጮችን፣ እነዚህ ጠጪዎችን፣ እነዚህ ሰካራሞችን ኢየሱስ ክርስቶስ ጋር ቃል ሊሰሙ ሲቀርቡ ኢየሱስ ተቀበላቸው። ኢየሱስ ይነግራቸው ጀመረ። ለምን ተቀብሏቸው? ሰው ስለሆኑ። ኢየሱስ የሚጠላው ያንተን ኃጢአተኝነት እንጂ አንተን አይጠላህም። ኢየሱስ ይወዳል። እና ኢየሱስ ጋር ጠጋ ሲሉ ኢየሱስ ሂዱ ከዚህ አላላቸውም። ኢየሱስ የሕይወትን ቃል ነገራቸው። የዘላለምን ቃል ነገራቸው። የፍቅርን ቃል ነገራቸው። በጣም በሚደንቅ ሁኔታ ፈሪሳውያን ጻፎች ይህስ አሉ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል።